ያህል እየተጨነቅሽልኝ እኔ ግን አስቀየምኩሽ አይደል? ምን አድርጋሽ? ቀን ላይ አባትሽን ጠርጥሬው ነው። እማዬ እናንቺ እኮ ትክክል ነሽ። አይ አይደለሁም ሀኒዬ፣ ሰላም እውነቷን ነው። እኔ ካገኘሁት መልካም ነገር ላይ ጉድፍ የምፈልግ መጥፎ ሰው ነኝ። እንደሷ አትበይ እማዬ። ሰላምዬ እኮ እንደዛ ያለችሽ ስለተናደደች እንጂ እንደዛ ሆነሽ አይደለም። እስኪ ተይኝ የኔ ልጅ። አባትሽ ግን ስለ ወርቁ ያውቃል? እኔ እንጃ። እኔ እንጃ ማለት ወርቁን እንዳገኘ ነው ወደዚህ ነው የመጣ ነው። አባዬን አላገኘሁትም። ቆይ ግን ወርቁ እንዴት ነው እናንተ ቤት ሊመጣ ይቻለው? እሱ እኔንም ምንም አልገባኝም። ብቻ ተምቹ የሚባለው ልጅ አስቀምጫ ያለኝ ቦርሳ ውስጥ ነው ያገኘ ነው። ተምቹ ማለት ሰላም የእርግብ ፍቅረኛ ነው ያለችው ልጅ ነው? እውነቷን ይሁን ተሳስታ ሰላምዬ እንደዛ ያለችው አልገባኝም። ግን አዎ እማዬ እሱ ነው። ቆይ ግን ከውጭ የመጣ ልጅ ነው? አረ አይደለም፣ እዚሁ ነው የሚኖረው። እንዴት ነው ነገሩ? እርግብ እኮ ከውጭ መጣ ብላ ነው ያስተዋወቀች። ስሙ ደግሞ ዘሪሁን ነው። እኔ ነገሩ ምንም አልገባኝም። ምናልባት ባዩሽ ሆን ብላ አዘጋጅታው ነበር ማለት ነው። እንደሱ ለማለት እንኳን ይከብደኛል። ለምን? እኔ ምንም አላውቅም እማዬ። ምናልባት ሸውደውት እንዳይሆን። እንዴት ሊሸውዱት ይችላሉ? ልጁ የኔን መስቀልና ፎቶ ሰርቆ የሰጣቸው ልጅ ነው። በኋላ ሲነግረኝ በገንዘብ አታሉት እንደነበር ነው የነገረኝ። እርግጠኛ ነኝ የባዩሽ ተባባሪ ነው። ይሄንንማ በፖሊስ ማስቀፍደድ ነው። እማዬ እኔ ካንቺ አላውቅም፣ ግን ደግሞ ደም የሰጠሽ ልጅ ጓደኛው ስለሆነ እሱ እንዳያዝንብን። ወይ ዘንድሮ ግን ምን አይነት ጣጣ ውስጥ ነው የገባሁት? እማዬ ለማንኛውም